ዝም ብዬ ተነስቼማ ከዚህ በኋላ የትም አልሄድም። ምንድን ነው የተፈጠረው ንገረኝና ቀጥታ ከዛ የሚያስኬደኝ ከሆነ እሄዳለሁ። እኔ ሌላ ችግር ውስጥ መግባት አልፈልግም። በቃ እኔም አንተ ችግር ውስጥ እንድትገባ እኔም አልፈልግም። እኔም ችግር ውስጥ መግባት የለብኝም። ምክንያቱም አንተ በሰራው ስህተት እኔም ልቀጣ ነው። የሰራውን ስህተት ጥለህ መውጣት አልነበረብህም። ታውቃለህ፣ ምን ልዩነት አለው? ቦታው ላይ አንተ እኩል ዲኤንኤ አድርገህ መጨረስ ነበረብህ። እኔ በዛ ነገር ተናድጃለሁ። ስህተት ሰርተሃል እኮ ወንድሜም ሀይሚም እኮ በዚህ ነገር ተናገሩኝ። ብዙ ሰው ተናገረኝ። ሰው ምንም ማምጣት አንችልም። ስለዚህ ዲኤንኤ እስኪመጣ ነው የምጠብቀው። ይሄን ልትናገረኝ ነው? እንዴት አይደለም፣ ይሄን ልነግርህ አይደለም። እኔ ከዚህ በኋላ ወቀሳ ምንም አልቀበልም። በቃ ጥዬ የወጣሁበት እኔ ከእሷ ጋር መቆየት ስለማልፈልግ እሷ ጋር ምንም አዲስ አማርኛ እስኪደረግ መጠበቅ ነበረብኝ። ቢያንስ ነበረብኝ አውቃለሁ። በቃ የኔ ስህተት ነው። እኔ ደግሞ ከእሷ ጋር መቆየት ስላልፈለግኩ ነበረ ተያልኩ። ለዚህ እኮ ነው የጠራኝ። እኔ ልጅቷር ነው ዲኤንኤ ስትሰጥ አይተዋታል። እኔ እንደጨረስኩኝ የእሷን ሲጠራርጉላት ምናምን ነው እንትን ያልኩት። ምን ሲጠራርጉ ነው ያየው? ምን ስትሰጥ አላየህም? በእርግጠኝነት ስትሰጥ አላየህም እኮ። ምን ይሰራልኛል? እንደምትሰጥ ግን አውቃለሁ። የእሷን ሲጀምሩ እኮ ነው የወጣሁት። በቃ ልትሰጥ ነበረ። በቃ ይሄ ነው ስህተት። እኔ ልነግርህ የምፈልገው ስህተት ሰርታ ልጅቷ ዲኤንኤ አልሰጠችም። ምን ማለት ነው አልሰጠችም? እዩ ዲኤንኤ በምን አወቀን? እኔ እጂ አጣርቻለሁ። ያለውን ነገር በውስጥም የነገረኝ ዶክተር አለ። የልጅቷ ዲኤንኤ አልተሰጠም። ቢኒያም ቀልድ አይቀልድም። አንዴ መሰለ እንዲህ የልጅቷ ዲኤንኤ አልተሰጠም ምናምን ሌላ እኔ አላውቅም። አሁን እኔ ላምናህ አልችልም። አንተ እሺ እኔ ይሄ እንዴት ነው መታ ዲኤንኤ አልተሰጠም የምትለኝ? አላየህም እና ባይሰጥ እንዴ ከኬት የመጣ ዲኤንኤ ነው የምንጠብቀው ታዲያ? እሷ ባትሰጥ እንዴት ነው ልቧ ተራራሚ ነው? ነገ ከነገ ወዲያ የፈለገችውን ዲኤንኤ እዛ ቦታ ላይ ብትወስድ ምን ያስጠናል? ኬት የመጣ ዲኤንኤ አሁን እንዴት መሰለህ የሌላ ሰው ዲኤንኤ እንኳን አምጣ ቴስት ብትኔ ሌላ ልጅ የለኝም ማለት ሌላ ልጅ የለም፣ ሌላ ወንድም የለም፣ እህት የለም፣ ቤተሰብ አለ እና ታዲያ በቃ ከቤተሰብ ይወሰዳል። ዲኤንኤ ማለት እኮ የቤተሰብ ነው። ለምንድን ነው ግልጽ እኔ ብቻ ነው የገባኝ ነገር ከቤተሰብ ተወስዶ ቢኒ አሁን ይባስ ግር እያላችሁኝ የሌላ ችግር ውስጥ ልከተኝ እየፈለክ እንደሆነ እኔ አላውቅም። ዲኤንኤ አልሰጠችም ማለት እኮ ማለት ነው እኮ ማን የነገረ ሰው ጋር እንሂድ። ምንድነው ከዚህ በላይ እኔ ምንም ጣጣ ውስጥ እየገባሁ ነው ታውቃለህ እኮ። እኔ ህይወቴን በስራ ልምራበት። ገና አዲስ ልጅ ህይወቴ ላይ መጥቷል። ገና ብዙ ተስፋ ያለኝ ልጅ ነኝ። እንዴ ልጄም ተወልዶ በስራ ማሳደግ ለሱ ደስ ብሎኛል። እንኳን ደስ አለ። የምሬን ነው ስሰማ በጣም ነው ደስ ያለኝ። ልጅ እንዲህ ሊኖርህ እንደሆነ ሳስብ፣ ምክንያቱም እኔ ልጅ ኖሮኝ ያየሁት ልጅ ነኝ። ኖሮኝ ይሄ አሁን የኔ ነው የምትባባሉት ልጅ የኔ በቃ የኔ ነው። ያንን ነገር እኔ ስሜቱን ስለማውቀው እንኳን ደስ አለ። በጣም ነው ደስ ያለኝ። ዲኤንኤ ኧረ በስመ አብ ማን ነው ዲኤንኤ አልሰጠችም ብሎ የነገረህ? ራሱ ዶክተሩ ነው። ዶክተር ነው የነገረኝ። ራሱ ማለት አንድ ሆስፒታል